እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲስ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያ ርዕስ የስጋ ደዌ በሽታ ወይም ሌፕረሲ የሚለውን ይሆናል ማለት ነው። እውነት ለመናገር ይሄ በሽታ በእኛ ሀገር ደረጃ የቆማጣ በሽታ እየተባለ ይጠራል እና በማህበረሰባችን ዘንድ በከፍተኛ ደረጃ አላስፈላጊ የሆነ መገለልን የሚያስከትል በሽታ ነው። ምክንያቱም ይህ በሽታ የበሽታው ባህሪ ሆኖ እጅና እግርን የመቁመጥ ወይም የመቁረጥ ባህሪ ስለሚያመጣ ሰዎች ብዙ ጊዜ የእርግማን በሽታ ነው፣ ይህም በሽታ የሚታመሙ ሰዎች የተረገሙ ሰዎች ናቸው በማለት ወደ ሕክምና ቦታ የማያመጧቸውም እዛው ቤታቸው ላይ ያደርጓቸውና ላላስፈላጊ የእግር መቆረጥ፣ የእጅ መቆረጥ የሚዳርግ በሽታ ነው እና ስለዚህ ለማህበረሰባችን የዚህን በሽታ አስከፊነት እና በቀላሉ ደግሞ ሊታከም የሚችል በሽታ መሆኑን ማሳወቅ ይኖርብናል ማለት ነው። ለመሆኑ ይሄ የስጋ ደዌ በሽታ ወይም ሌፕረሲ የምንለው ምን ማለት ነው ወደሚለው ስንመጣ ልክ የቲቢ በሽታ በባክቴሪያ እንደሚመጣ ሁሉ ይሄኛውም የስጋ ደዌ በሽታ የምንለው በባክቴሪያ የሚመጣ በሽታ ነው ማለት ነው። በባክቴሪያ አማካኝነት የሚመጣና በሰዎች ላይ ለረጅም ጊዜ የሚቆይ ተላላፊ በሽታ ነው። ስለዚህ ተላላፊ በሽታ ነው ስንል በቀላሉ ሊታከም ይችላል፣ ከሰዎችም ወደ ሰዎች ሊተላለፍ ይችላል ማለት ነው። በሽታው በዋነኝነት የሚያጠቃው ቆዳን ያጠቃል፣ የዳርቻ ነርቮችን ወይም ፐሪፈሪያል ነርቭስ የምንላቸውን ነገሮች ያጠቃል። ከዛ በተጨማሪ የላኛው የመተንፈሻ አካላትን አፍንጫን ጨምሮ ማለት ነው እና ዓይንን በዋነኝነት የሚያጠቃ በሽታ ነው ማለት ነው። ይህ ከሆነ እንደው ለመሆኑ የዚህ በሽታ ዋና መንስኤ ምንድን ነው ወደሚለው በምንመጣበት ሰዓት ማይኮባክቴሪየም ሌፕሬ በተባለ የባክቴሪያ ዝርያ የሚመጣ በሽታ ነው። ይሄ ባክቴሪያ እንግዲህ በባህሪው በጣም ቀስ ብሎ የሚያድግ ስለሆነ አንድ ሰው በዚህ በሽታ ተይዞ ምልክቱን ሳያሳይ ለብዙ ጊዜ ሊቆይ ይችላል ማለት ነው። እንደው በአማካኝ ከ3 እስከ 5 ዓመት ድረስ ምልክቱን ሳያሳይ ሊቆይ ይችላል። ግን አልፎ አልፎ አንዳንድ ጊዜ እስከ 20 ዓመትም ድረስ ሊፈጅበት ይችላል ይህ በሽታ ምልክቱን ለማሳየት ማለት ነው። እንግዲህ ይህ ከሆነ የስጋ ደዌ በሽታ እንዴት ይተላለፋል ወደሚለው በምንመጣበት ሰዓት በሽታው የሚተላለፈው በሽተኛ ከአንድ በሽተኛ ጋር በሚደረግ በጣም ለረጅም ጊዜ የቆየ ንክኪ ነው ማለት ነው። ይህ በሽተኛ ደግሞ መድኃኒቱን ያልወሰደ መሆን አለበት። መድኃኒቱን እየወሰደ ያለ ሰው ከሆነ አይተላለፍም። ወዲያውኑ መድኃኒቱን እንደተጀመረ ባክቴሪያው የመተላለፍ አቅሙ ይደክማል ማለት ነው። ሁለተኛው የመተላለፊያ ዘዴ በበሽታው የተያዘ ሰው ሲያስነጥሰው ወይም ሲተነፍስ በሚወጡ ጥቃቅን ጠብታዎች ወይም ኤርቦርን ድሮፕሌትስ የምንላቸው በእነሱ ሊተላለፍ ይችላል። ግን ልብ መባል ያለበት ነገር አንድ በሽተኛ ጋር ይሄ በሽታ የያዘው ሰው ጋር በመጨባበጥ ወይም አብሮ በመብላት አይተላለፍም። ሰውየው እስካላስነጠሰው ወይም ደግሞ ሰውየው እኛ ጋር ለብዙ ጊዜ ኑሮ ንክኪ ለረጅም ጊዜ የሚቆይ ንክኪ እስከሌለው ድረስ አይተላለፍም ማለት ነው። ሌላው የስጋ ደዌ በሽታ ዋና ዋና ምልክቶች ምንድን ናቸው ወደሚለው ስንመጣ እንግዲህ የመጀመሪያው ቆዳ ላይ የሚታዩ ምልክቶች ናቸው። ቆዳ ላይ ምን ሊኖር ይችላል? ትንንሽ ነጠብጣቦች ነጭ ሆነው ነጭ ነጠብጣቦች ሊኖሩ ይችላሉ፣ ወይም ቀይም ሊሆኑ ይችላሉ። ቀይ ሆነው ነጠብጣብ ነገሮች ይኖራሉ ማለት ነው። ከዛ በተጨማሪ በቆዳ ላይ የሚታዩ ጉብታዎች ወይም እብጠቶች ይኖራሉ ማለት ነው። ሌላው ደረቅ ወይም ከባድ ቆዳ፣ ምክንያቱም የቆዳ ቲክነሱ ይጨምርና ቆዳችን ደረቅ ይሆናል። ከዛ በተጨማሪ ክብድ የሚል ከባድ የሆነ ቆዳ ይኖራል ማለት ነው። እግር አካባቢ ደግሞ የእግር ጫማ ላይ የሚታዩ ህመም የሌላቸው ቁስለቶች ይኖራሉ፣ እብጠቶች ይኖራሉ። ግን በሚነኩበት ሰዓት ምንም አይኖራቸውም፣ ህመምም አይኖራቸውም፣ የሆነ ስሜትም አይኖርም ማለት ነው። ስለዚህ እንደዚህ የሚሆን ከሆነ
ይህን በሽታ መጠራጠር ያስፈልጋል ማለት ነው። ሁለተኛ የሚታዩ ምልክቶች የነርቭ ምልክቶች ናቸው። የነርቭ ምልክቶች እንግዲህ በዚህ በሽታ የተያዘ ሰው ብዙ ጊዜ ስሜት አልባ ይሆናል። ስሜት አልባ ይሆናል ስንል እጁ ሊሆን ይችላል፣ እግሩ ሊሆን ይችላል። በሚነካበት ሰዓት ስሜት አይኖረውም። ይሄ ስሜት አልባነት ካለም መጠራጠር ይኖርብናል ይህን በሽታ ማለት ነው። ሌላኛው እጅና እግር ድክም ማለት፣ መዛል ሊኖር ይችላል ማለት ነው። በመጠን ከፍ ያለ ነርቭ መታየት፣ ይሄ እንግዲህ ዋና መገለጫው ነው ማለት ነው። ከዚህ በፊት ታይቶ የማይታወቅ ልክ የደም ስር የመሰለ ተጋድሞ የምናየው ነርቭ ይታያል ማለት ነው። ይሄ በክንድ አካባቢ ሊታይ ይችላል፣ ጉልበት አካባቢ ሊሆን ይችላል፣ አንገት አካባቢ ሊሆን ይችላል ማለት ነው። እንደዚህ አይነት የሚታይ ግልጽ ነው የሚታይ ነርቭ ካለ በደንብ ይህን በሽታ ሊያጠራጥረን የሚችል ምልክት ነው ማለት ነው። በሶስተኛ ደረጃ እንግዲህ የአይን ምልክቶች ይታያል። የአይን ምልክት አይን የማየት ችግር ሊያጋጥመው ይችላል። እስከ መጥፋት ድረስ እስከ አይነ ስውርነት ድረስ ሊያደርስ ይችላል። ከዛ በተጨማሪ ደግሞ የአይን ዙሪያ ቁስል ወይም ቅድም ምን ያልናቸው ጉብታ ያልናቸው አይነት ነገሮች አይንም ላይ ሊኖሩ ይችላሉ ማለት ነው። በአራተኛ ደረጃ የምናየው እንግዲህ የአፍንጫና የመተንፈሻ አካላት ምልክቶች ናቸው። አፍንጫ አካባቢ በውስጥ ያለው የአፍንጫ ሌየር ቲክነሱ ይጨምራል። እንደዛ በሚሆንበት ሰዓት ሰዎቹ ለመተንፈስ መቸገር ይኖራል ማለት ነው። ከዛ በተጨማሪ ደግሞ አልፎ አልፎ ምን ሊሆን ይችላል? በአፍንጫ የሚፈስ ደም፣ ልክ እንደ ነስር አይነት የደም መፍሰስ ሊኖር ይችላል ማለት ነው። ስለዚህ እነዚህ ምልክቶች ካሉ በከፍተኛ ደረጃ ይሄ ሌፕረሲ ወይም የስጋ ደዌ በሽታ የምንለውን ነገር መጠራጠር ይኖርብናል ማለት ነው። እንግዲህ ይሄ የስጋ ደዌ በሽታ የተያዘ ሰው ሕክምና አለው ወይ? ሕክምናውስ ምን ይመስላል ወደሚለው ስንመጣ፣ አዎ ሕክምና አለው። በደንብ መታከም የሚችል በሽታ ነው። በቀላሉ መታከም የሚችል ሕክምናው ልክ እንደ ቲቢ በሽታ ሕክምናውን በምናይበት ሰዓት ለ6 ወር ሊሆን ይችላል፣ ለ12 ወር ሊሆን ይችላል፣ እንደ በሽታው አይነት ማለት ነው። ፓውሲ ባስላሪ የምንለው አለ። ይሄ ፓውሲ ባስላሪ የምንለው ምንድነው? በቁስለቶቹ ውስጥ ያለውን ባክቴሪያ በምንመረምርበት ሰዓት በጣም ትንሽ የሆነ ባክቴሪያ ነው የሚኖረው፣ በቂ የሆኑ ባክቴሪያዎች አይኖሩም ማለት ነው። ከዛ በተጨማሪ የቆዳ ላይ ቁስለቶችን በምናይበት ሰዓት በቁጥር በጣም አናሳ የሆኑ ነው የሚሆኑ፣ ከ5 በታች ነው የሚሆኑ ብዙ ጊዜ ማለት ነው ፓውሲ ባሲላሪ ሲሆን። ከዛ በተጨማሪ የነርቭ ጉዳት ብዙም አይኖርም፣ ካለም 1 ወይም 2 ቦታ ላይ ነው ሊኖር የሚችለው። እንደዚህ ከሆነ ሕክምናው ለ6 ወር ነው የሚሆነው። ሰውየው ወዲያውኑ ሕክምናውን እንደጀመረ በሽታው የመተላለፍ አቅሙ ይደክማል ወይም ይቀንሳል ማለት ነው። ሁለተኛው አይነት መልቲ ባሲላሪ የምንለው ነው። መልቲ ባሲላሪ የምንለው ደግሞ ባክቴሪያዎቹ ቁስል ላይ ምርመራ ስናደርግ ብዙ ባክቴሪያዎች ይገኛሉ። ከዛ በተጨማሪ ደግሞ ቆዳ ላይ የሚገኙ ቁስለቶች በቁጥር በጣም ብዙ ናቸው። ከ5 በላይ የሆኑ የቆዳ ላይ ቁስለቶች ይገኛሉ ማለት ነው። የነርቭ ጉዳትን ስናይ ብዙ ቦታዎች ላይ የነርቭ ጉዳት ይኖራል ማለት ነው። እንደዚህ ከሆነ መልቲ ባሲላሪ ሌፕረሲ ነው። ሕክምናውም ለ12 ወር ያክል ነው ማለት ነው። ስለዚህ ይሄ በሽታ በቀላሉ መታከም የሚችል ነው። ስለዚህ በማህበረሰባችን ዘንድ ከፍተኛ የሆነ ግንዛቤ በመፍጠርና ስለ በሽታው ምንነት በማሳወቅ አላስፈላጊ ከሆነ የአካል ጉዳት ማህበረሰባችንን መታደግ ይኖርብናል ማለት ነው። ለዛሬ ይሄን ያለኝ ይመስላል። ስላዳመጣችሁን እጅግ አድርጌ አመሰግናለሁ።